ጸጉራችሁ ጠንካራ ሆኖ ቤቢ ሄር እምቢ ካላችሁ ይሄ ቪዲዮ ለእናንተ ነው። ሶ ሁሌ ጸጉራችሁ ላይ ትንሽ የውሃ ማድረግ ግዴታ ነው ቅድሚያ ማለት ነው። ላይክ ከዛ ኤጅ ኮንትሮል ብታደርጉ ይመርጣል። በኤጅ ኮንትሮል ትንሽ ከገፈት በኋላ እንደምታዩት ትንሽ ጸጉር አወጣና ኤጅ ኮንትሮልን ታቹ ጋር ነው ያደረኩት ያለው ካስተዋላችሁት ማለት ነው። ምክንያቱም የሆነ ኦቨር ኮንትሮል ይሰጣችኋልና ኢትስ ቤተር እንደዛ ሲሆን ማለት ነው። ከዛ በጣታችሁ ነው ፑሽ የምታደርጉት እንደምታዩት ማለት ነው። ግን እንደዚህ ታደርጉ ሁሌ ጸጉራችሁ መንከባከብ አለባችሁና እኔ የምጠቀመው የአልካሪሙን ኦይል ነው። ከዛ ሁሌ ፊት ለፊቱን ማታ ማታ እንደዚህ በደንብ ሞይስቸራይዝ ያደረኩኝ አሻዋለሁ ማለት ነው። ለጸጉሬ እድገት ራሱ እንዴት እንደሚጠቅም ላይክ አደርግበትና እንደዚህ ቅባቱን ከዛ በደንብ ተዘቅዝቄ ማሳጅ አድርጓለሁ። ለሄር ግሮዝ ይጠቅማል፣ በጣም ለብዙ ነገር ይጠቅማል ማለት ነው። ከዛ ሌሎቹን ፓርቶች ሲሰሩ እንደዚህ ነው የምታደርጉት። በቃ ትንሽ ታደርጋላችሁ። ከዛ ላይክ በጣታችሁ ነው ሊትራሊ ዘ ሜን እንትን ራሱ ጣታችሁ ነው እንደፈለጋችሁ ጋር ታደርጉታላችሁና ሙሉ እንዳይወሰድባችሁ ፕሮቴክት የሚያደርግላችሁ እሱ ነው። ከዛ በሌላኛው ሳይድ ከሰራን በኋላ እኔ ላይኛውን ፓርት የሆነ አይ ላይክ ኢት ወደ አንድ ሳይድ ሲሆን ነው ለቦታ ከመሆን ይልቅ ማለት ነው። ከዛ እሱንም እንደዚህ በደንብ መስራት ነውና አንዴ ካልመጣላችሁ በደንብ ስለሚመጣ ላይክ ዱ ኢት ሞር ላይ ማለት ነውና ይሄን ይመስላል። አይ ላቭ ዲስ ነት አይ ዋዝ ኦብሰስድ አይ ሆፕ ዩ ጋይስ ላይክ ኢት ቱ ያ ባይ